ሌላው ትኩረት የሚሰጠው ነገር ደግሞ የተዛባ አስተሳሰብ ጉዳይ ነው። የኤአይ መሳሪያዎች በኢንተርኔት ላይ ባሉ ነባር ይዘቶች የሰለጠኑ በመሆናቸው የራሱ የኢንተርኔት አስተሳሰቦች ሊያንጸባርቁ ይችላሉ። ለምሳሌ ሁልጊዜ ዶክተሮችን ወንድ ነርሶችን ደግሞ ሴት አድርገው ሊያሳዩ ይችላሉ። መቼም ልጆቹ እንደዚህ አይነት የተሳሳተ አስተሳሰብ ይዘው እንዲያድጉ እንደማይፈልጉ የታወቀ ነው። በመቀጠልም ጥገኛ የመሆን ችግር አለ። ተማሪዎች በኤአይ ላይ በጣም የሚመረኮዙ ከሆነ የራሳቸው ሂሳዊ አስተሳሰብ ወይም ክሪቲካል ቲንኪንግ ፈጠራን ወይም ችግሮችን የመቋቋም አቅምን የማዳበር እድልን ሊያጡ ይችላሉ። ሁላችንም እንደምናውቀው መማር ማለት ትክክለኛውን መልስ ማግኘት ብቻ አይደለም። ሂደቱ መታገልን፣ ስህተትን መስራትንና መፍትሄውን ማግኘትና መልፋቱንም ይጨምራል። ታዲያ ትክክለኛው አቀራረብ የትኛው ነው? ልጆቹ ኤአይን መቼ እንደሚጠቀሙ ለእርሱ ግልጽና ታማኝ እንዲሆኑ ያበረታቷቸው። ነገሩ እንደ ካልኩሌተር ወይም እንደ ስፕሬድሺት አድርገው ያስቡት። በሂሳብ ትምህርት ውስጥ ካልኩሌተር መጠቀም አንከለክልም። ነገር ግን ልጆቹ መቼና እንዴት በአግባቡ መጠቀም እንዳለባቸው እናስተምራቸዋለን።